ኦሜጋ ትረካ። እንደምን ቆያችሁ የዝግጅታችን ተከታታዮች፣ ይህ ኦሜጋ ትረካ ነው። ኦሜጋ ትረካ የመጨረሻው ተሳፋሪ። ሌሊቱ በከባድ ዝናብ ተውጦ ነበር። ከአዲስ አበባ ወደ ደብረ ዘይት የሚሄደው የመጨረሻው አውቶቡስ የከተማው መብራቶች እየተወ ወደ ጨለማው ይገሰግስ ነበር። ሹፌሩ አበበ ይህን መንገድ ከ10 ዓመት በላይ ስለሚያውቀው የሌሊቱ ጨለማና የዝናቡ መክበድ አልጨነቀውም። በአውቶቡሱ ውስጥ 5 ተሳፋሪዎች ብቻ ነበሩ። ከፊት 2 ሰዎች፣ በመሃል አንዲት እናት ከልጇ ጋር፣ በኋላ ደግሞ አንድ ወጣት ተቀምጠው ነበር። አበበ ሰዓቱን ተመለከተ። ምሽቱ 4 ሰዓት ከ35 ደቂቃ ነበር። ይህ የዕለቱ የመጨረሻ ጉዞ ነበር። ወደ ከተማው ዳርቻ ሲደርስ ዝናቡ ይበልጥ ከበደ። በዚያ ጨለማ መንገድ ዳር አንድ ሰው እጁን አውጥቶ አውቶቡስን አስቆመው። ሰውየው በፍጥነት ወደ አውቶቡስ ተሳፈረ። ነገር ግን ወደ መቀመጫው ከመሄዱ በፊት አበበ መሪውን በግማሽ ዞር አድርጎ ተመለከተው። ወንድሜ፣ በዚህ ሌሊት ወዴት ነው? ሂሳቡስ አለ? ሰውየው ምንም አልተናገረም። ከኪሱ አንድ የቆየና የደበዘዘ የወረቀት ትኬት አውጥቶ በአበበ ፊት ዘረጋው። አበበ በትኬቱ ላይ የተጻፈውን ቀን ሲያይ ደነገጠ። ቀኑ በትክክል 10 ዓመት በፊት ነበር። ይህ ትኬት ዛሬ አይሰራም አለ አበበ። ሰውየው ምንም ሳይመልስ በቀስታ ፈገግ አለ። ከዚያም ትኬቱን እንደያዘ ወደ መጨረሻው ወንበር ሄዶ ተቀመጠ። አበበ ግራ ቢገባውም ጉዞውን ቀጠለ። ነገር ግን በመስተዋቱ ወደ ኋላ ሲመለከት አንድ የሚያስገርም ነገር አስተዋለ። ከውጭ ከባድ ዝናብ እየዘነበ ቢሆንም የሰውየው ልብስ ሙሉ በሙሉ ደረቅ ነበር። በመቀመጫው ላይ አንዲት ነጠብጣብ ውሃ አልነበረም። ብዙ ሳይቆይ ከኋላ የተቀመጠው ወጣት በፍርሃት የተንቀጠቀጠ ተነስቶ ወደ አበበ ተጠጋ። አባት አለ ወጣቱ በመስታወቱ ወደ ኋላ እያየ። አበበ አይኑን ከመንገዱ ሳይነቅል ምን ሆንክ? ያ ሰው አባቴ ከ10 ዓመት በፊት አብሮ ሲጓዝ የነበረው ጓደኛውን ይመስል። ወጣቱ ትንሽ ቆይቶ ቀጠለ። አባቴ በዚህ አደጋ ሕይወቱ አልፏል። እሱ ግን አሁንም ያንኑ የዛን ጊዜ ልብስ እንደለበሰ ነው። የአበበ እጆች መሪው ላይ ተጣበቁ። ያን አሰቃቂ አደጋ አስታወሰ። ከ10 ዓመት በፊት በዚያው መንገድ አውቶቡስ ገልጦ ሰዎችን የገደለው ሹፌር ራሱ አበበ ነበር። ስለዚህ አደጋው ሹፌር አንተ ነበርክ ሲል ወጣቱ አንባረቀ። በአውቶቡስ ውስጥ ጭጭ ያለ ጸጥታ ሰፈነ። እናትየዋ ልጇን አጥብቃ አቀፈች። አበበ በበደል ስሜት ተውጦ በቀስታ ተናገረ። እኔ ፍሬኑ ችግር እንዳለበት አውቅ ነበር። ነገር ግን የመኪናው ባለቤት ጉዞውን ካቆምክ ከስራ አባርራለሁ ብሎ ስላስፈራራኝና የገንዘቡ ችግር ስለነበረብኝ። አበበ ትንሽ ቆይቶ ቀጠለ። 10 ዓመት ሙሉ ይህ የህሊና ፍርድ ተሸክሜ የኖርኩት። ለገንዘብ ስትሉ አባቴና ሌሎችን ሰዎች ገደላችሁ። ወጣቱ በቁጣ ጮኸ። አበበ በድንጋጤ አውቶቡሱን ለማቆም ፍሬኑን አጥብቆ ተጫነ። ነገር ግን ፍሬኑ ሙሉ በሙሉ አልሰራም። መኪናው ፍጥነቱን ጨምሮ ወደፊት መብረር ጀመረ። አበበ በድንጋጤ ወደ ኋላ ተመለከተ። በመጨረሻው ወንበር የተቀመጠው እንግዳ ሰው ጠፍቷል። ነገር ግን ከአበበ አጠገብ ባለው የመሪ ዳሽቦርድ ላይ ያ አሮጌ ትኬት ወድቆ ነበር።
አበበ በትኬቱ ላይ ያለው ጽሑፍ በትልቅ ደማቅ ቀለም የተጻፈ ያህል ጉልህ ሆኖ ይታየው ነበር። ተሳፋሪ አበበ፣ መዳረሻ ባለንብረቱ ይላል ትኬቱ። የአውቶቡሱ መብራቶች መብራትና መጥፋት ጀመሩ። አበበ አጠገቡ የቆመውን ወጣት በድንጋጤ ተመለከተ። የወጣቱ ፊት ተለዋውጦ ነበር። ከ10 ዓመት በፊት በደረሰው አደጋ የተጎዳ ይመስል ደም በደም ሆኖ ነበር። አበበ በመስተዋት ወደ ኋላ ሲመለከትም እናትየዋና ሌሎቹ ተሳፋሪዎች በሙሉ ከ10 ዓመታት በፊት በአደጋው ሕይወታቸውን ያጡት ሰዎች መስለው በረደደ ዓይን ያዩት ነበር። በመጨረሻው ወንበር ላይ ደግሞ ያ እንግዳ ሰው እንደገና ተመልሶ ተቀምጦ በእጁ ወደሱ ይጠቁም ነበር። አሁን ተራው ያንተ ነው የሚል ቀዝቃዛ ድምፅ በአውቶቡስ ውስጥ አስተጋባ። የአበበ ልብ በፍርሃትና በድንጋጤ በኃይል መምታት ጀመረ። ያንን አስፈሪ ምስል እንደተመለከተ አእምሮ ጨለመበት። በማግስቱ ጠዋት በደብረ ዘይት ከተማ አንድ የሚያስደነግጥ ዜና ተሰማ። አንድ አውቶቡስ እኩለ ሌሊት ላይ ፍጥነቱን ሳይቀንስ የመንገዱን ማካፈያ ጥሶ በመግባት በዋናው መንገድ ዳር የሚገኘውን የመኖሪያ ቤት ተላትሞ ተገኘ። በቤቱ ውስጥ የነበሩትን ሰው አላስተረፈም። የቤቱ ባለቤትም ከ10 ዓመት በፊት የተከሰተው አሰቃቂውን አደጋ ያደረሰው የአውቶቡስ ባለንብረት ስግብግቡ አቶ እንዳለ ነበሩ። የፖሊስ አባላትና የአካባቢው ሰዎች አደጋው ወደ ደረሰበት ቦታ ሲደርሱ አንድ አስገራሚ ነገር አስተዋሉ። ሹፌሩ አበበ መሪው ላይ ተደፍቶ ሕይወቱ አልፎ ተገኝቷል። ነገር ግን ከአበበ በስተቀር ሌላ ምንም ተሳፋሪ በአውቶቡስ ውስጥ አልነበረም። የአውቶቡሱ ፍሬን ፍጹም ይሰራ ነበር። መሪው ላይ ከአበበ እጅ ስር ከ10 ዓመት በፊት የተቆረጠ አሮጌ ትኬት ተጣብቆ ተገኝቷል። በትኬቱ ላይ በትልቅ ጽሑፍ እንዲህ ይላል፣ መድረሻ ባለንብረቱ። እውን በሰው እጅ የተገደሉ ሰዎች ስጋ በለበሰው ላይ የህሊና ፍርድ ይበይናሉ? መልሱን ለእናንተ ልተው። ልቦለዱን ከወደዳችሁት የእናንተ አስተያየት ይገነባናልና ላይክ፣ ኮመንት እና ሰብስክራይብ በማድረጋችሁ እንበረታለን። ኦሜጋ ትረካ። ይህ ኦሜጋ ትረካ ነው። ኦሜጋ ትረካ።